የእግዚአብሔር ፍቃድ በህይወቴ ምንድነው? ሐሳቡስ ምክሩስ ለኔ ምንድነው? ብላችሁ እየጠየቃችሁ ላላችሁ ወይም ደግሞ እስከዛሬም ጠይቃችሁ የማታውቁ ካላችሁ በዚህ ዙሪያ ላይ የእግዚአብሔር ቃል ምን ይላል የሚለውን ነገር ከእናንተ ጋር ለመካፈል እፈልጋለሁ እና መንፈስ ቅዱስ ደግሞ ከሁሉ የበለጠ በምክር በማስተዋል በጥበብ የታወቀ የእነዚህ ነገሮች ሁሉ ምንጭ የሆነው የእግዚአብሔር መንፈስ ይረዳናል ብዬ አምናለሁ። ምክንያቱም የጠየቅነው የፈለግነው ምክሩን ጥበቡን ሐሳቡን ነውና ነው ማንም ጥበብ የሚጎለው ቢኖር ሳይሰስት በልግስና የሚሰጠውን እግዚአብሔርን ይለምን ይላልና መልካም ጥያቄ ጠይቀናል፣ መልካም ምክር ፈልገናል። ፈቃዱ ምን እንደሆነ ለህይወታችን ማለት ነው። ፈቃዱ ምን እንደሆነ ለህይወታችን ስንጠይቅ የኛን ፈቃድ ጥያቄ ውስጥ አስገብተናል ማለት ነው። ወይም ደግሞ ጠላት የመከረን ፕላን ሁኔታ የነገረን ባህል የነገረን ሲስተም የነገረን ወይም ደግሞ ያደግንበት ካልቸር የነገረን ቤተሰብ የነገረን ብዙ ፕላን ብዙ ፐርፐዝ በማይሆን ነገር ሼፕድ የሆነ ፐርፐዝ ይዘን ኖረን ሊሆን ይችላል እና እነዛ ምክሮች እነዛ ፕላኖች ጥያቄ ውስጥ ገብተዋል ማለት ነው። ይሄ ደግሞ ቆንጆ ነገር ነው፣ በጣም ጥሩ ነገር ነው። ጥያቄ ጀምረናል ማለት ነውና ዋን ኦፍ የኔ በጣም ሁልጊዜ ከመማርበት ስክሪፕቸር አንዱ አወር ፋደር ኢን ሄቨን የሚለው አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን የምትለዋ ነች። እግዚአብሔር ፈቃድ አለው፣ በሱ ኪንግደም ለኛ የተሸሸገ አላማ አለው ማለት ነው፣ ፐርፐዝ አለው ማለት ነው። ያ የተሸሸገ ፕላንና ፐርፐዝ ወደኛ ህይወት እንዲመጣ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን እያልነው ነው ማለት ነው። ይህን ጸሎት ስንጸልይ እጅግ አክኖሌጅ እያደረግነው ያለ ከኛ የበለጠ ምክር ከኛ የበለጠ ፕላን አለ ማለት ነው። ያ ፕላን ደግሞ ስጋ ለብሶ በእኛ ህይወት ውስጥ እንዲመጣ ከፈለግን እንደነዚህ አይነት ጸሎቶችን ደጋግመን እግዚአብሔርን መጠየቅ አለብን ማለት ነው። አለበለዛ በእኛ ፕላን ረክተናል፣ በእኛ ጥበብ ረክተናል፣ ወይም በሌሎች ቅድም ባልኳችሁ ሼፕድ በሆኑ ፕላኖች ረክተናል ማለት ነው እና በተመሳሳይ ደግሞ ሐሳብ የኤርምያስ መጽሐፍ እንደዚህ ይላል፣ ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም። ብዙ ነገር የያዘ የመጽሐፍ ቅዱስ ክፍል ነው፣ የቨርስ ነው እና ፕላን አለ። ያ ፕላን ደግሞ የሚያበለጽግ ፕላን፣ የማይጎዳ ፕላን፣ ተስፋ ደግሞ የያዘ ፕላን ነው ማለት ነው። እግዚአብሔር እንደዚህ ነው፣ ሆል ነው። እግዚአብሔር ሙሉ ነው። እግዚአብሔር የሆነች ነገር ነጥሎ የሆነች ነጠላ ነገር አይሰጠንም። ሙሉ የሚያደርግ ሆሊስቲክ የሆነ ፕሮቪዥን የሚሰጥ አምላክ ነው ማለት ነው። እግዚአብሔር ስሙ ይባረክ። እግዚአብሔር ምንም ሰርፕራይዝ የለም እዚህ ጋር። ኢትስ ኦልሬዲ ኦርዴንድ፣ ኢትስ ኦልሬዲ አፖይንትድ። እነዚህን ደግሞ እግዚአብሔር አዘጋጀልን። ይሄ እውነት እንደሆነ ተቀበልን። በቃ ይሄ እውነት ነው። እግዚአብሔር ሁልጊዜ እውነት ነው። እውነትና ምሕረት በፊት ይሄዳሉ ይላል እግዚአብሔር ቃል። የዙፋን መሰረት ጽድቅና ፍርድ ነው። ጌታ ኢየሱስም እኔ ህይወት መንገድ ነኝ ካለ እውነት ኢየሱስ ነው ማለት ነው። ይሄ እውነት ነው ብለን ከተቀበልን፣ በዚህ እውነት እኖራለሁ ብለን ኮንፈስ አድርገን ጌታ ኢየሱስን ተቀብለን ስንኖር ይህንን እንዳንኖር የሚከለክሉ ነገሮች ምንድን ናቸው ብለን እንድናይ ልንጠይቅ ያስፈልጋል ማለት ነው። ዋናና ትልቁ የጠላት ውሸት ነው። ጠላት ብዙ ውሸቶችን ለዘመናት ሲነግረን፣ በዙሪያችን በጆሮአችን ሹክ ሲለን፣ በሰዎች በኩል ሲያስነግረን፣ ለኛ በውስጣችን እንድናብሰለስል ሲያደርገን ብዙ ውሸት ተነግሮናል። እሱ ውሸት የውሸት አባት፣ ውሸትን ሲናገር ከራሱ ይናገራል የተባለለት ነው። ጠላታችን ነው ማለት ነው። እውነት እሱ ጋር የለም ማለት ነው። አጠቃላይ የእሱ ኪንግደም የቆመበት ፋውንዴሽኑ ውሸት ነው ማለት ነው። ስለዚህ እንዴት
በውሸት የቆመን መንግስት እንዴት በውሸት የቆመን ኢንስቲትዩሽን እንደ ምርጫ አድርገን ልንንቀሳቀስበት እንችላለን? ይሄ ዲስከሽን ውስጥ የሚገባ ምርጫ አይደለም ማለት ነው። ስለዚህ አንድ ምርጫ ነው ያለን ማለት ነው። እሱም እውነት ማለት ነው። እሱም ኪንግደም ኦፍ ላይት ማለት ነው። በውስጣችን ከነገረን ከተደጋጋሚ ውሸቶች የተነሳ የሚፈጠር ይሄ ራስን በራስ ሳቦታጅ የማድረግ ነገር አለ። ምክንያቱም ያ ኮንቨርሴሽን ኮንሲስተንትሊ ሀፕን ከመሆኑ የተነሳ የእግዚአብሔርን እውነት ዲስቶርት ያደርጋል እና እግዚአብሔር ያላሰበለንን ፕላን እንደ እውነት አድርገን እንድንቀበል ያደርጋል ማለት ነው። ጠላት ከሚጠቀማቸው ሌሎች ደግሞ ነገሮች አንዱ ህብረተሰብን ይጠቀማል፣ ባህልን ይጠቀማል፣ የሰዎችን ኦፒኒየን ይጠቀማል በሚገርም ሁኔታ። በብዙዎች ደግሞ አንድ ጊዜ ተቀባይነት ያገኘ ምክርና ሀሳብ እውነት ሆኖ ውሸት እንኳን ቢሆን እውነት መስሎ በኛ ውስጥ የመግባት ፔኔትሬት የማድረግ አቅሙ ከባድ ነው፣ ጠንካሮች ካልሆነን፣ እግዚአብሔር ካረዳን፣ አስተዋዮች ካልሆነን ማለት ነው። እና ስለ ራሳችን በውስጣችን ነገሮችን እውነት ያልሆኑ ነገሮችን ማብሰልሰል እንጀምራለን። ያ ፓተርን ይፈጥረና ከእግዚአብሔር ፕላን ጋር ኮንትራዲክት የሚያደርግ ሌላ እውነት ለፊታችን ያቆማል ማለት ነው። እና እነዚህ ለውስጣችን ከምንነግራቸው እንደው የተወሰኑ ነገሮች በባለፈው ሚስቴካችን ባለፍንባቸው ደግሞ በጣም የሚጎዱ የህይወት ምዕራፎች ሼፕ የሆነ ሰዎች ደግሞ በኔጌቲቭ የሚናገሩብን በተጽዕኖ ማለት ነው፣ ወይም በሰራናቸው ሚስቴክ ማለት ነው። እነዛ ወርዶች የተነገሩብን ቃሎች የሰማናቸው ቃላቶች እንትን ፈጥረው አካል ፈጥረው በውስጣችን ሪፒትድ የሆነ ኮንሲስተንት የሆነ ሰልፍ ዳያሎግ ይፈጥራሉ ማለት ነው። ኦቨርታይም እነዚህ ድምጾች የምንኖርባቸው የህይወት ስክሪፕት ሆነው ይቀጥላሉ ማለት ነው። ከእግዚአብሔር ኪንግደም ጋር ኮምፕሊትሊ የማይገናኝ የሚጋጭ ማለት ነው። ይሄ ደግሞ የተሸከምነው እውነት ያልሆነ ከእግዚአብሔር ፕላን ጋር ኮንትራዲክት የሚያደርገው ማንነት በፍጹም ከክርስቶስ ኢየሱስ ካገኘነው ማንነት ጋር የማይገናኝ ነው። አንዳንድ ጊዜ ፕራይድ ይፈጥራል፣ አንዳንድ ጊዜ ኢንሴኪዩሪቲ ይፈጥራል። ሁለቱም በነገራችን ላይ ኃጢአት ናቸው። ራስንም ሽሪንክ አድርጎ እንደ ትንሽ ማየት፣ ራስንም ያለ ልክ ደግሞ ከፍ አድርጎ ማየት ማለት ነው። እንደዚህ አይነት ፕራይዶችን እግዚአብሔር ደግሞ ትዕቢተኞችን ይቃወማል አይደል የሚለው፣ ለትሑታን ግን ጸጋን ይሰጣል ይላል አይደል። ያ ጸጋ፣ ያ የትህትና ጸጋ በእኛ ውስጥ እንዳይመጣ ከትህትና የተነሳ የምናገኛቸው ፍሩቶች፣ የምናገኛቸው ሪዋርዶች ወደኛ አካል እንዳይለብሱ በእንደዚህ አይነት ኢንሴኪዩሪቲ፣ በእንደዚህ አይነት ፕራይድ ራሳችንን አንዳንዴ ያለ ልክ ከፍ አድርገን እንድናይ፣ ያለ ልክ ደግሞ ዝቅ አድርገን እንድናይ ያደርጉናል ማለት ነው። ዴንጀራቸው ይሄ ነው ማለት ነው። የእግዚአብሔር ያልሆነን ሀሳብ አይደንቲቲ ይዞ መኖር ማለት ነው። ሌላው ሜጀር የሆነው ደግሞ አብረን ሃንጋውት የምናደርጋቸው ሰዎች ሰርክሎቻችን የያዙት የራሳቸው የሆነ ቪው አለ፣ አስተሳሰብ አለ። ሁላችንም የመጣ ነው ከተለያየ አስተዳደግ ነውና ያ አንዱ ጓደኛችን ወይም አንዷ ጓደኛችን በምንድን ነው ሼፕ የሆነችው? ማነውስ ሼፕ ያደረጋት? የእግዚአብሔር ሀሳብ ነው እሷ እንድትሆን ያደረገው ወይም እሱ እንዲሆን ያደረገው፣ ወይስ ተጽዕኖ አለባት የራሳችን አስተዳደግ? እነዚህ ኳይትሊ ምን መሆን ይጀምራሉ? የእኛ የመኖር ዘይቤ ሜዠርመንት ሆነው ሊቀጥሉ ይችላሉ if we're not careful። አንዳንዴ ደግሞ የምንሸከማቸው ቁስሎች፣ ቀደም እንዳልኳችሁ ትራማዎች አሉ። ሼም፣ ሀርት ብሬክ አለ። ከእንደገና በጓደኛ መከዳት አለ፣ በወዳጅ መከዳት አለ፣ የወዳጅን ልብ አለማግኘት። እነዚህ ነገሮች በትክክለኛ እይታ ካልታዩ፣ በእግዚአብሔር ቃል እይታ ካልታዩ፣ ወይም ደግሞ እግዚአብሔር በሰጠን ቃል ኪዳንና መገለጦች ካልታዩ፣ ካልተቃኙ፣ ትዊስትድ የሆነ አይደንቲቲ በእኛ ውስጥ ፈጥረው የመቀጠል አቅም አላቸው ማለት ነው።
በዚህ ጊዜ ሌሎችን ብሌም እናደርጋለን፣ ራሳችንን ብሌም እናደርጋለን፣ ቤተሰብ ብሌም እናደርጋለን። ይሄ ዲስቶርትድ ሪያሊቲ ቪው የኛ ሪያሊቲ ሆኖ የመቀጠል አቅም አለው ማለት ነው ካልተጠነቀቀን። ይሄ ሁሉ ምን ያደርጋል ማለት ነው? ከእውነተኛው ታርጌት ከእውነተኛው ከእግዚአብሔር ፕላን ሪሙቭ ያደርገናል ማለት ነው። ጀጅመንታችን ክሊር አይሆንም ማለት ነው። ይሄ ስንፈርድ ወይም ደግሞ ዲሳይድ ስናደርግ ወይም ነገሮችን ስንደመድም በዚህ ግልጽ በሆነ እይታ ነገሮችን መመልከት ያዳግተናል። ብዙ ብዥታ ስላለ ማለት ነው። ብዙ በተከበበ የሆነ እንደ ክላውድ ብታስቡት እነዚህ የሀሳብ ክላውዶች የተለያዩ ተጽዕኖዎች ስላሉ በክላሪቲ ነገሮችን መቀጠል ይከብደናል ማለት ነው። የእግዚአብሔር ቃል ሁለተኛ ጢሞቴዎስ ላይ የእግዚአብሔር መንፈስ የሰጠን የፍቅር የኃይልና ሳውንድ ማይንድ ነው ይላል። there is no confusion በእግዚአብሔር ፕላን ውስጥ በእግዚአብሔር መንፈስ ውስጥ። ቅድም እንዳልኳቸው እነዚህ ቅድም ያወራናቸው ነገሮች ኮንፊውዥን ከፈጠሩ ከእግዚአብሔር አይደሉም ማለት ነው። አንድ ነገር ክላሪቲ ከጎደለው በውሳኔያችን ውስጥ ፖዝ አድርገን መጠየቅ ያለብን ይሄ ከእግዚአብሔር መንፈስ ነው ወይ? ምክንያቱም የእግዚአብሔር መንፈስ it's love, power and sound mind እና ከነዚህ እውቀቶች ከነዚህ ዓላማዎች ውጪ ስንሮጥ ልክ ንፋስን እንደመከተል በእነዚህ ክላውዶች ነገሮችን በህይወት ማካሄድ ስንጀምር ንፋስን እንደመከተል ልክ መክብብ ላይ እንደሚናገረው 10:15 ላይ አድካሚ misguided የሆነ ፖይንትለስ የሆነ አቅጣጫ ይዘው ሊሄዱ ይችላሉ ማለት ነው። life without purpose becomes like a delusion ወይ ነው ኢሉዥንን ቼዝ እንደማድረግ ይሆናል ማለት ነው። ሲጀመር እግዚአብሔር ሲፈጥረን እንደምታስታውሱት ሙሴን ፈርዖንን ህዝቡን እንዲለቅ እግዚአብሔር ፈርዖንን ሲጠይቀው ያመልከኝ ዘንድ ህዝብ ይለቀቅ ነው ያለው። እግዚአብሔር ከምንም ነገር ሲያስለቅቀን ነፃ ሲያወጣን እንድናመልከው ነው። አሁን በዚህ ቅድም ካልኳችሁ ፕላን በእግዚአብሔር እኔ ለእናንተ ያለኝን ሀሳብ እኔ ያውቃለሁ ብሎ እሱ የሚያውቀውን ፕላን ካልኖርን እሱን እያመለክን አይደለም፣ እሱን ሰርቭ እያደረግን አይደለም። ስለዚህ ማንን ሰርቭ እያደረግን ያለ ነው? ወይ ራሳችንን ነው ወይ ጨለማን ነው ማለት ነው። ምን ያህል አደገኛ ነው ማለት ነው። የኛ ፈቃድ፣ የኛ ቁስል፣ የኛ ፓስት ሚስቴክ እነዚህ ሁሉ የህይወት ምርጫዎቻችንን ዲክቴት ማድረግ ከጀመሩ በቃ ራስ ወዳድ እንድንሆን ኮራፕትድ የሆነ የህይወት ስርዓት እንድናካሄድ ያስገድዱናል ማለት ነው። አቅም አላቸው ማለት ነው። በኳይት በሆነ መንገድ አመፅን በእግዚአብሔር ላይ አመፅን እንድንለማመድ ያደርጉናል ማለት ነው። አመፅ ስላችሁ ሄዶ ስርቆት ወይም ደግሞ ሰውን መግደል እንደዚህ ከመሳሰሉት በተለየ መንገድ ኳይትሊ የእግዚአብሔርን ሀሳብ እንደሱ ፈቃድና ፍላጎት ካልኖርን ሌላ ፕላን ሳይድ ባይ ሳይድ እያካሄድን ከሆነ ያ ሬበሊየን ነው፣ ሰልፍ ሰርቪንግ ነው። ምንድነው መጠየቅ ያለብን ማለት ነው? ምንድነው ማን ነው ለኔ ቫሉዌብል? እግዚአብሔር እውነት የእግዚአብሔርን ሀሳብ አምነዋለሁ? አዎ አምነዋለሁ ካልን ሌሎች እነዚህ ሼፕ የሚያደርጉንን ወይም ደግሞ ከቅድም እንዳልኳችሁ ከካልቸር ከአስተዳደግ ከተጽዕኖ ከኤነሚ ከነዚህ ሁሉ አቅጣጫ የሚመጡት ኢምፓክቶች እኛን ሼፕ ያደረጉበት መንገድ ፐርፐዛችንን ያልሆነ ቦታ እንዲሆን የህይወት ጥሪያችንን ሮንግ ፕሌስ ሊያደርጉት ይችላሉ ማለት ነው። አንድ ምሳሌ ልስጣችሁ። አንድ ሰው ሰክሰስ ማለት እንደዚህ ነው፣ ኮሌጅ ትገባለህ፣ ከመንግስት ስራ ትይዛለህ፣ ደሞዝ ታገኛለህ፣ ቤተሰብ ታሳልፋለህ፣ አንተ ሚስት ታገባለህ፣ ልጆች ትወልዳለህ፣ ላይፍ እንደዛ ይቀጥላል ብሎ በዚህ ማይንድ ሴት ሼፕ የተደረገ ማይንድ ሴት ማንነት የሚገርማችሁ እግዚአብሔር ደግሞ የሚለው አይ አንተ እርሻ ነው የምታርሰው፣ እኔ አንተን የምባርክ በርስት ነው፣
እኔ አንተን መባረክ በሪል ስቴት ነው። ቀድመን ብለናል። ሃይስት ኖሌጅ ሃይስት አንደርስታንዲንግ ያለው እግዚአብሔር የኛን ፕላን ይዟል ብለናል። ያ ፕላን ደግሞ እዚህ ጋር ሪል ስቴት ኤጀንት ነው ወይም ደግሞ ገበሬ ነው የምትሆነው ወይም ደግሞ ነጋዴ ነው የምትሆነው። ከንግድም ደግሞ ስፔሲፊክሊ ውድ ነው የምትነግደው ወይም ደግሞ ቂቤ ነው የምትነግደው whatever it is ብሎ ዲዛይን ያደረገው ነገር አለ። ቢካዝ ሬቨሌሽን ስለሌለን እኛ እዚህ ጋር አይ እኔ ኮሌጅ ገብቼ እንደዚህ ነው መሆኑ ሶ years past የኛ ፐርፐዝ የኛ አላማ ሚስፕሌስድ ሆነ ማለት ነው። አያችሁ፣ ለዚህ ነው ፖዝ አድርገን አሁን እግዚአብሔር ሆይ ልብ ሰጥተኸኛል፣ በተለየ መንገድ ነገሮችን የማይበት አይን ሰጥተኸኛል። ስለዚህ አሁን ያለውበት ምንም እንኳ የኔ ሐሳብ ምንም እንኳ ሰው የነገረኝ የመከረኝ ሐሳብ ጠላትም ሊሆን ይችላል ኦርኬስትሬት ያደረገው ደስቲኒ እየኖርክ ከሆነ አሁን ግን ባንተ ቃል ባንተም ሌንስ ነገሮችን ሪቫሉዌት ማድረግ ፈልጋለሁ እና አይ ዋና ቢ ኮሬክትድ። አያችሁ፣ ሪሴት ለማድረግ ራሳችንን ፈቃደኛ አድርገን እግዚአብሔር ያንን ነገር ለበጎ ተጠቅሞት እስካሁን አለን አይደል? አሁን ግን ደግሞ ከሱ ጋር እንዴት አድርጌ ነው አላይን ማድረገው ከፈቃዱ ጋር ብለን ደግሞ ወደዚህ መምጣት መቻል አለብን። አያችሁ፣ ምንድነው ወደዚህ ሐሳብ ስንመጣ ፕሮሰሱ ደግሞ እስከ ፕሮሰሱም ደግሞ ሪዋርዱ ምንድን ነው? ሽልማቱ ምንድን ነው? አያችሁ፣ የእግዚአብሔር እውነት ውሸትን ኮንፍሮንት ያደርጋል። ውሸት ደግሞ ኮንፍሮንት ሲሆን ዝም ብሎ አያይንም። አድቨርሰሪዎቻችን ይነሳሉ። ሁኔታዎች አጌንስት ከኛ አጌንስት ሆኖ ይቆማሉ። ጓደኛ ሊሆን ይችላል፣ ሲስተም ሊሆን ይችላል፣ ካልቸር ሊሆን ይችላል። ኤኒቲንግ መጀመሪያ ከቦን የነበረው ነገር ክላውድ አጌንስት መሆን ይጀምራል። ምክንያቱም አሁን እዚህ ጋር እውነትን ውሸትን በእውነት እየተካ ነው። አይን መገለጥ ጀምሯል። አይን መከፈት ጀምሯል። ሳውንድ ማይንድ እግዚአብሔር ሰጥቶናል። ያ ሳውንድ ማይንድ አሁን ፊልተር ማድረግ ጀምሯል። የሚያስወግደውን ማስወገድ ጀምሯል። የሚያጥበውን ማጠብ ጀምሯል ማለት ነው። የመጀመሪያው ሰረንደር ማድረግ ነው። ያን ደግሞ ሙሉ ለሙሉ 50% አይደለም 60% አይደለም 100% ያንተ ፈቃድ ይበልጣል፣ ያንተ ምክር ይበልጣል፣ ያንተ ሐሳብ ያይላል ይለቃል ብለን ለእግዚአብሔር አክኖሌጅ ኦነር ስናደርግ ፈቃዱን ተስ ሰረንደር ያ መጀመሪያ ላይ ሲያሯሩጠን የነበረው ኢሉዥን በፍርሃት ኢንቫይሮንመንት እንድንንቀሳቀስ ያደረገን በውሸት ኢንቫይሮንመንት ስታብሊሽ ያደረገን ይሄ በራንደምነስ ላይ አንዴ በዚህ ንፋስ እየተወሰደን የገነባ ነው ፐርፐዝ እዚህ ጋር አሁን ተላልፎ ተሰጠ ማለት ነው ለእግዚአብሔር ሐሳብ 100%። አሁን የእግዚአብሔርን ፈቃድ ቼዝ ማድረግ ልንጀምር ነው ማለት ነው። ያንን ጸሎት ስንጸልይ ይሄኔ ነው እግዚአብሔር ሉዝ ያደረግናቸውን ነገሮች ሚስፕሌስድ በሆነ ማንነት የኛ ባልሆነ ፐርፐዝ በተመላለስንባቸው ኢንቫይሮንመንት ያጣናቸው የእግዚአብሔር በረከቶች ብዙ አሉ። እነዛን በረከቶች እግዚአብሔር ሪስቶር ማድረግ ይጀምራል ማለት ነው። በቦታው መመለስ ይጀምራል ማለት ነው። አቅጣጫችንን ሪዳይሬክት ማድረግ ይጀምራል ማለት ነው። ምንድነው ተምችና ኩብኩባ የበላባቸውን ዘመን እመልሳለሁ። መዝሙረ ዳዊት 23 ምንድነው የሚለው? He restored my soul for his name's sake. ስለ ስሙ ነፍሴን በጽድቅ መንገድ መራት። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ ይላል አይደል? ነፍሴን መለሰ። It's time for restoration for our soul. ቀጥሎ እግዚአብሔር አይናችንን ይፈውሰዋል ማለት ነው። እይታችንን ይፈውሰዋል። የልቦናችን አይኖች ይበሩ ዘንድ አይደል የሚለው እግዚአብሔር ቃል። የልቦናችን አይኖች መብራት ይጀምራል። እነዛ ክላውድ እነዛ ድንግዝግዝ ነገሮች
ቦታ እየለቀቁ ነው ማለት ነው። የኛ አንደርስታንዲንግ የእግዚአብሔር ታች ያስፈልገዋል። ለዚህ ነው ማስተዋል የኔ ነች ይላል የእግዚአብሔር ቃል። ማስተዋል የሱ ነች፣ የኛ አይደለችም። ከዛ ማስተዋል ነው ጠግበን በዛ ማስተዋል መኖር ያለብን። እንደዚሁ ደግሞ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል አይደለም? የአእምሮ መታደስ ነገሮችን በእግዚአብሔር እይታ በእግዚአብሔር መንፈስ እንድናይ ያደርገናል ማለት ነው። ምንድነው የሚለው ሌላው? በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ይባላሉ። የእግዚአብሔር ልጆች የሚባሉት እነማን ናቸው? በእግዚአብሔር መንፈስ የሚመሩ ናቸው። በእግዚአብሔር መንፈስ የማይመራ በራሱ የሚመራ በጠላት የሚመራ የእግዚአብሔር ልጅ አይደለም ማለት ነው። ቀኑን ሙሉ የእግዚአብሔር ልጅ ነኝ ሲል ሊውል ይችላል። በእግዚአብሔር መንፈስ የሚመሩ እነሱ የእግዚአብሔር ልጆች ይባላሉ። ኢየሱስ ክርስቶስ ጌታ ነው። ሌላው ዘላለማዊ እይታ ማየት እንጀምራለን ማለት ነው። ዘላለማዊ እይታ በጣም የጠለቀ ሀሳብ ነው። እግዚአብሔር የሆነ የአጭር ጊዜ እቅድ ይዞ የሚንቀሳቀስ አምላክ አለ። ከፍጥረት ጀምሮ ካያችሁ ከፈጠረ በኋላ this is good ካለ በኋላ ሰው ልጅንም ሰማይና ምድርን ፍጥረትን ሁሉ ፈጥሮ ከጨረሰ በኋላ ያ የፈጠረው ፍጥረት እስከ ዛሬ ድረስ ሲሰራ ወደፊትም ሲሰራ ይኖራል። ያቺ ሜቢ 5 years plan 10 years plan ብሎ ለኪንግ ደግሞ ያዘጋጀው ነገር አይደለም። ኢተርኒቲ ያጭር ጊዜ ሚሽን አይደለም ማለት ነው። የዘላለም እቅድ ነው። ዘላለም እኛንም እግዚአብሔር በዛ ዘላለም ሀሳብ ውስጥ ለማግባት ሲፈልግ የዘላለምን አጀንዳ ነው በህይወታችን ውስጥ አስቀምጦ የፈጠረን እንጂ የአጭር ጊዜ ጎል አይደለም። እኛ እንደምናስበው እነዚህ ሰርቶ መኖር ወልዶ ከብዶ እነዚህ ነገሮች በዚች ምድር ላይ በዚች ፊልድ ላይ የተሰጠን ሊሚትድ የሆነ ታይምድ የሆነ ኑሮ ነው። ላይፍ ግን ከዚህ በኋላ አለ። ያ ላይፍ ሀሳባችንን ፕላናችንን ሁሉ ሼፕ ሊያደርግ ይገባል ማለት ነው። የዛን ጊዜ እግዚአብሔርን በጊዜ አንፈትነው። ለምን የኔ ጊዜ ያልሆነ ብለን ኳስችን አናደርገው። በዛ ሀሳብ ስንመላለስ ይሄ ለምን ሆነ ያ ለምን አልሆነም አንለውም። ምክንያቱም አጀንዳ አለ፣ የዘላለም አጀንዳ አለ። ስለዚህ እግዚአብሔር ጻድቅ እንደሆነ፣ እግዚአብሔር አዋቂ እንደሆነ፣ እግዚአብሔር ነገርን ሁሉ በጊዜው እንደሚሰራ ነፍሳችን ተረድታ በዛ ሀሳብ ህይወትን እንመራለን ማለት ነው። ስለዚህ ስታንዳርዳችን ነገሮችን ሜጀር የምናደርግበት ነገሮችን የምናይበት ሳይት ኮምፕሊትሊ ኢተርናል ይሆናል ማለት ነው። ስለዚህ ደግሞ ነፍስ መሰልጠን አለባት ማለት ነው። በአንድ ጊዜ ሆነን የምንገኘው ነገር አይደለም። እነሆ እግዚአብሔርን ለመምሰል ራስን አስለምድ እንደሚል ለጢሞቴዎስ ማለት ነው። የምናሰለጥነው ነገር ነው። ዴይ ኢን ዴይ አውት። እነዚህ ሰረንደሮች እነዚህ የራስን ሀሳብ የራስን ፐርስፔክቲቭ ኤክስፔክቴሽናችን እነዚህን ሁሉ እኛ ሰልፍ ሜድ ያደረግነው ፕላኖችን ሁሉ ሰረንደር ስናደርግ ፉሊ ሰብሚት ስንሆን የእግዚአብሔር ሀሳብ ኤፈርትለስሊ በእኛ ውስጥ መስራት ይጀምራል ማለት ነው። ጸልየን እናበቃለን። ጌታ እግዚአብሔር ሆይ ስለመከርከን ስላጫወትከን እናመሰግናለን። እነሆ መጽሐፍ እንደሚል የእግዚአብሔር መንፈስ የጥበብና የማስተዋል የምክርና የኃይል የእውቀትና እግዚአብሔርን የመፍራት መንፈስ ነው እንደሚል ኢየሱስ ላይ የነበረ ያ መንፈስ ዛሬ እንዲያገኘን ካንተ ብቻ የሚቀዳ ጥበብና ማስተዋል ነፍሳችን እንድትጠማ ረሃባችን እንዲቀየርና ረሃባችን በቃል ሌንስ እንዲታይ ባቶይ ራሳችንን ሰልፍ ሳቦታጅ እንዳናደርግ ካንተ የከበረ ካንተ አብልጠን የምናየው ምንም አይነት ፕላን ምንም አይነት አቺቭመንት ምንም አይነት አድናቆት ከፍታ እንዳይኖር በዚህ መንፈስ እንዲረዳን እንጸልያለን። ስለምትሰማን እናመሰግናለን። በኢየሱስ ስም አሜን።